13 ዓመቴ ላይ ወላጆቼ ተፋቱ። አባቴ እንደሚለው ከሆነ ጉዳዩ እልባት ሊያገኝ ይችል ነበር። እናቴ ግን ከውሳኔዋ መለስ ማለት ስላልፈለገች ትታን መሄድን መረጠች። የነገሩ እልባት አንድ ቀን ጠዋት እናቴ ለአንድ ሳምንት ያህል ወደ ቤተሰቧ ሄዳ እንደምትመለስ ለአባቴ ነገረችው። እሷ ከሄደች በኋላ ሁለት ታላላቅ ወንድሞቼን ይዛ እኔንና ታላቅ እህቴን አባታችን ጋር ትታ ሄደች። ባለችው ሳምንት ተመልሳ አልመጣችም። በመጨረሻም ሌላ ሰው ማግባቷን ወደ ኋላ እንደማትመለስ ለአባቴ እንዲነግረው መልእክተኛ ላከች። አባቴ ይቅርታ ጠይቆና እንድትመለስ ሽማግሌ ላከ። እሷ ግን ፈቃደኛ አልሆነችም። ለመፋታት ወስና ስለነበረ ከጥቂት ወራት በኋላ ለፍቺ ተዳረገች። እናቴ ሁለት ወንድሞቼን እንደምትወስድ ግልጽ አደረገች። አባቴ ግን እኔና በወቅቱ 15 ዓመት ከሆናት ታላቅ እህቴ ጋር መሆን ግድ አለው። የአባቴ የፈተና መጀመሪያዎቹ ቀናት ነበሩ። የእናቴ ታሪክ የተለየ ነበር። አባቴ ከሌላ ሴት እንዳረገዘ ደበቃት። ወሬውን ስትሰማ ፊት ለፊት ገጠመችው። እሱ ግን እውነቱን አምኖ እስኪቀበል ድረስ ካደ። አልቻለችም። እናም በቃኝ አለች። ንዴቱና የደረሰባት የስሜት ጉዳት ከባድ ነበር። ከዓመታት በኋላ አባቴን ስለ ሌላዋ ሴትና ስለ ልጁ ጠየቅኩት። ሕፃኑ ከተወለደ ከሳምንት በኋላ እንደሞተ ነገረኝና እሷ ጠንቋይ ናት አለኝ። እናቴን መሆኑ ነው። ብላቴናውን በመንፈስ ገደለችው። በትዳራቸው ውስጥ ያለው ቁስል ገና ጥሬ እንደሆነ ግልጽ ሆነልኝ። ከፍቺው ከአንድ ዓመት በኋላ እናቴ እንደገና አገባች። አባቴ ግን ነጠላ ሆኖ ቀረ። እኔና እህቴን ብቻውን ለማሳደግ ተቸገረ። በመጨረሻም የራሷ ልጅ ያልነበራት እንግሊዝ ሀገር ለምትኖር አክስቴ የአባታችን እህት ተባብረው የሚያስፈልገንን ብርታትና ድጋፍ በመስጠት እንደ ሁለተኛ እናታችን ሆና ለማሳደግ ወደ እንግሊዝ አቀናን። ይህ ሲሆን እናታችን አታውቅም። በ2018 በምርቃቴ ስነ ስርዓት ላይ ለመገኘት አባቴ ለመጀመሪያ ጊዜ እንግሊዝን ጎብኝቶ ነበር። በዕድሜ የገፋ ከመሆኑም ሌላ አቅመ ደካማ ቢመስልም ባህሪው አልተለወጠም። በዛን ጊዜ ከእናቴ የሰማነው ነገር አልነበረም። ወንድሞቼ የት እንዳሉ እንኳን አላውቅም ነበር። አባቴን በጠየቅኩት ቁጥር ላገኛቸው አልቻልኩም ከሚለው ውጪ ሌላ መልስ አልነበረውም። ከተመረቅኩ በኋላ ከአባቴ ጋር ወደ ጋና ተመለስኩና እናቴን ለመፈለግ ወሰንኩ። አባቴ የት እንዳለች ቢያውቅም እንደገና ስላገባች ሊጠይቃት እንዳልመረጠች ተገነዘብኩ። ከዛ በኋላ ትታው በመሄዷና ከሌላ ሰው ጋር በመቀራረቧ በጣም አዝኖ ነበር። በመጨረሻም እናቴን አገኘኋት። እንደገና በማግኘቴ ስሜቴ በጥልቅ ተነካ። ማንነቴን እስክነግራት ድረስ እንግዳ እንደሆንኩ አድርጋ አሰበች። መጀመሪያ ላይ አላወቀችኝም ነበር። ኤፊ፣ ልጅ ኤፊ ስለ እህቴና ስለ ሕይወቴ ጠየቀችኝ። ሁሉንም ነገር ነገርኳት። እንዴት በእንግሊዝ እንደምንኖር፣ እህቴ እንዴት ጠበቃ ለመሆን የሕግ ትምህርት እንደምታጠናና አባቴ እንዴት እንዳረጀ ነገርኳት። ደስታዋ እጥፍ ድርብ ነበረ። ከፍቺው በኋላ ስላሳለፈችው ሕይወት፣ ከአዲሷ ባሏ ጋር እንዴት እንደተገናኘች፣ እንዲሁም ወንድሞቼን ለማሳደግ እንዴት እንደረዳት ነገረችኝ። ታላቅ ወንድሜ በአሁኑ ጊዜ አክራ ውስጥ አስተማሪ ሲሆን ሌላኛው ደግሞ ኳስ ተጫዋች መሆኑን አስረዳችኝ። የስልክ ቁጥሮችን ተለዋውጠን ወደ ቤት ስመለስ አባቴ እናቴ ምን አይነት ሴት እንደሆነች ጠየቀኝ። ደስተኛ እንደሆነች ነገርኩት። እሱም መረጋጋት ተሰማው። ነገር ግን ስለ እሱ አለመጠየቋን በገለጽኩለት ጊዜ እሱ በፊቱ ብስጭት ላይ አለመሆኑን ተመለከትኩኝ። ከዛ በኋላ እናቴ አዘውትራ ትደውልልኝ ጀመር። ባለፉት ዓመታት ስለነበሩት ነገሮች ሁሉ እንነጋገር ነበር። በተጨማሪም ከእህቴ ጋር የጠበቀ ግንኙነት መሰረተች። ከትልቅ ወንድሜ ጋር የተገናኘሁት በአንድ ወቅት ወደ ጋና ስመለስ ነበር። ትልቅ ሰው፣ ሰፊ ደረትና ጢም ነበረው። ሁለተኛ ወንድሜ ሁልጊዜ በማሰልጠኛ ካምፕ ውስጥ ስለሚሆን አላገኘሁትም። ጊዜ እያለፈ ሲሄድ ግን የእናቴ ስልክ ጥሪ ደስ የማይል ሆነ። አባቴ ቀደም ሲል ስለፈጸማቸው ስህተቶች የሚገልጹ ታሪኮችን መናገር ምርጫ አደረገች። እኔ መረገዜን ስትነግረው ለሌላ ልጅ ስላልተዘጋጀ እንድታስወርደኝ እንደፈለገ ነገረችኝ። ስለ ጉዳዩ አባቴን ጠየቅኩት። እሱም ማለቱን ነገረኝ። ነገር ግን
በወቅቱ የገንዘብ ችግር ስለገጠማቸው መሆኑን ገለጸልኝ። ምንም የበደለኝ ነገር እንደሌለ ነገረኝ። እናቴ ስለ አባቴ የምትሰነዝራቸው ነቀፋዎች በጣም በዙ። ከጊዜ በኋላ እህቴ ለስልኳ ጥሪዎች መልስ ለመስጠትም ሆነ ምንም ነገር ለመላክ ፈቃደኛ ሳትሆን ቀረች። የገለልተኝነት አቋሜን ጠብቄ ለመኖር ብሞክርም ከባድ ነበር። አልፎ ተርፎ አባቴ የተፈጠረውን ውጥረት ሊያቀል እንደሚችል በማሰብ ይቅርታ እንዲጠይቃት ጠየቅኩት። ነገር ግን ከዓመታት በፊት ይቅርታ እንዲጠየቀና እሱም ለውጥ ባለማምጣቱ እምቢ አለ። እናቴ አባቴን ይቅር የምትለው ወይም ያለፈውን ነገር የምትለቅ እንደሆነ አላውቅም። በሰላም መኖር ጀምሯል። ግን ከረጅም ጊዜ በፊት ያቆመውን ጦርነት አሁንም እየተዋጋው ነው። እኛን እንደ ጦር መሳሪያ ልትጠቀምበት ስትፈልግ ይህንን ሚና መጫወት አልችልም። የምታቀርበውን ጥሪ ችላ ብዬ ማለፍ ጀምሬያለሁ። እንዲህ ማድረጌ ውሎ አድሮ ቁጣዋን መቆጣጠርና እንደሚጎዳት መገንዘቤ አይቀርም። ሰላምን ብታገኝም ያንን ምርጫ ማድረግ የሷ ነው። ሁለተኛ ፍቺ እንዳይሆንባት ሰግቻለሁ። መጀመሪያ ከአባታችን ጋር፣ አሁን ደግሞ ከኛ ከሴት ልጆቿ ጋር። ደግ አይለፋችሁ።